አንዳንድ ሰዎችን ምናምን እንትን እየሰማው ስቶሪ ታሪካቸውን ምናምን አካሄዱን እየሰማው እየተመሰጥኩበት መጣውና ከዛ ዩቲዩብ ላይ ማየት ጀመርኩ ምናምን አንዳንድ ነገሮችን በጣም መግባት ጀመርኩ። ከዛ በኋላ ገባው እላችኋለሁ በቃ ገባውበትና ከዛ ምንድነው የሪል መኒ ብር አስገብቼ ዲፖዚት እያደረኩ ምናምን ጋየው ማለት ነው። ጀመርኩ ጀምሮ በአጠቃላይ ሳስበው ኪሳራዬ ይበልጣል የኔ ማለት ነው፣ ሎሴ ይበልጣል። ከዛ አንተ ምንድነው የተወሰነ ዶላሮችን ታስገባና ትሞክራለህ። እዛ ፓርቲሲፔት አድርገሽ ከዛ እንትን ላይ የሆነ ነገር ዶላር እና የሆነ ወርቅ ምናምን ኤክስቼንጅ ፎሬክስ አድርገህ ምናምን ፔሮችን የተወሰነ ዶላሮችን በጨቅ አድርጎ ለመውጣት የሚደረግ ጥረት ነው ማለት ነው ፎሬክስ ማለት ነው እንጂ ጠንካራ ከሆናችሁ እና ስኪል ከያዛችሁ ግን በሆነ በማታውቁት ሞመንት ውስጥ ድንገት ላይፋችሁን በአጭር ነገር ውስጥ ሊቀይረው እንደነገርኳችሁ በምናምን ሪስክ የሚሆን ብር ያላችሁ ሰዎች ወደ ትሬዲንግ ዓለም እንዳትገቡ ነው መክራችሁ። በጣም ያንግ የሚባሉ ዩኒቨርሲቲ ተማሪዎች ቲኔጀሮች 10 ምናምን ቤት አሉ ከየት ዶላሩን እንደሚያመጡት ገርመኛል። ከፋሚሊ ማንዳን ጎበዝ ጄኔሬሽኑ ፈጣን ነውና ከ1500 ዶላር በላይ አሁን በትሬዲንግ ሎስ ላይ ነኝ እውነት ለመናገር ማለት ነው። 1500 ዶላር በላይ ሎስ ሆኛለሁ እኔ እስካሁን ነው ማለት። ጤና ይስጥልኝ ውድ ዩቲዩብ ቤተሰቦች እንዴት አላችሁ? አማን ነው። እንግዲህ ዛሬ ያው ምናልባት ተምብላይኑን አይታችሁ ኦር ዲስክሪፕሽን ወይንም ርዕሱን አይታችሁ የመጣችሁ እንግዲህ የትሬኒንግ ጀርኒ የተወሰነ የሆነ ስናለኝ እሱን ላካፍላችሁ ነው። እንደሚታወቀው አሁን ላይ በነገራችሁ ላይ በጣም ስፔሻሊ ወጣቱ የሚባለው ማህበረሰብ ማለት ይቻላል በጣም ለትሬዲንግ ኢንትረስትድ ሆነዋል። ኦልሬዲ በጣም ብዙ ሰው እየገባበት ነው ወደ ትሬዲንግ ማለት ነው። ለማንኛውም እንትን የሚለውን ነገር ለማሳወቅ ሞክራለሁ ማለት ይላችሁ ትሬዲንግ ከዛ በፊት ይሄ ቻናል ያው ዛካ ሀበሻ ነው። እንትኑን ካልጠበቅኩኝ ይቅርታ፣ እንግዲህ ስቴፑን ምናምን ካልጠበቅኩኝ በጣም ይቅርታ። ከሚዲያ ተራኩኝ እኔ በጣም ቆይቻለሁ። በጣም ሰርተናል ብዙ ትላለህ ግን ያው ቆይቻለሁና ላይክ አገባቡ ምናምን ካልሆንኩኝ እጅግ በጣም ይቅርታ። እንግዲህ አሻሽላለሁ እየጠብቃለሁ። ዛካ ሀበሻ ነው ያላችሁበት ቻናል እጅግ በጣም የቆየ ቻናል ነው። ሰፖርት አድርጉን። ላይክ፣ ሰብስክራይብ፣ ኮሜንት ሐሳባችሁን ምናምን በማካፈል ሰፖርት አድርጉ፣ ደገፍ አድርጉ ቻናሉን የቆየ ቻናል ስለሆነ። ለማንኛውም ወደ መጣሁበት ቀጥታ እገባለሁ ማለት ነው። ትሬዲንግ ነው እንግዲህ እኔ ትሬዲንግ ኦልሞስት ስለ ትሬዲንግ ከሰማሁኝ አትሊስት ወደ 3 ዓመት አካባቢ ይሆነኛል። እውነት ለመናገር ወደ 3 ዓመት አካባቢ ይሆነኛል እና ዩናይትድ አረብ ኤምሬትስ በነበርኩ ሰዓት ስራ ላይ ሆኜ በቃ እዛ ላይ የሆነ ሶሻል ሚዲያ ላይ ነው የሰማሁት እንደማንኛውም ኢትዮጵያዊ ማለት ነው። ከዛ በኋላ ቀስ እያለ እየገባልኝ መጣና ያየሁት ምናምን ያንዳንድ ሰዎችን ምናምን እንትን እየሰማው ስቶሪ ታሪካቸውን ምናምን አካሄዱን እየሰማው እየተመሰጥኩበት መጣውና ከዛ ዩቲዩብ ላይ ማየት ጀመርኩ ምናምን አንዳንድ ነገሮችን በጣም መግባት ጀመርኩ። ከዛ በኋላ ገባው እላችኋለሁ በቃ ገባውበትና ጋይስ ምን ለማለት ነው ከዛ በኋላ ያው ኦልሞስት ከሰማው 3 ዓመት ግን ሪል ትሬድ ውስጥ ከገባው ግን 2 ዓመት ይሆነኛል። ከዛ በኋላ ግን መጀመሪያ 1 ዓመት አካባቢ ላይ እዛው እንደነገርኳችሁ ዩናይትድ አረብ ኤምሬትስ ነበርኩኝ። በዛ ሰዓት ላይ ከስራ ጋር ወጣ ገባ ነውና እኔ ደግሞ የምሰራ የነበረው ስራ በጣም በቃ ቢዚ ነበርና አይመችም። ትሬዲንግ ደግሞ ጊዜ ይፈልጋል ታውቃላችሁ፣ በጣም ጊዜ ይፈልጋልና ከዛ ምንድነው የሪል መኒ ብር አስገብቼ ዲፖዚት እያደረኩ ምናምን ጋየው ማለት ነው። ምክንያቱም ጊዜ ይፈልጋል፣ ኮንሰንትሬት አድርገህ እንድትሰራ ምናምን ይፈልጋል ትሬዲንግ በነገራችሁ ላይና አትሊስት ቢጊነር ስትሆን የመጀመሪያ ወቅት ላይ በጣም ጊዜ መስጠት አለብህ ስኪሉን እስክታገኘው እውቀቱን እስክታገኘው ምናምን። ከሆነ ጊዜ በኋላ ግን ካወቀው አካሄዱን ምናምን ኢቭን ሌላ ስራዎችን እየሰራ ልታስኬደው የምትችለው ነገር ላይክ በስልክ እየተቆጣጠርከው እቤት ስትሆን ቻርቶችን በኮምፒውተር በምናምን እያየህ ስትንቀሳቀስ ሌላ ስራ ስትሰራ በስልክ ምናምን ልትቆጣጠርበት የምትችልበት ሂደት ይኖራል ማለት ነው። ለማንኛውም ያው እንደነገርኳችሁ ጠቅለል ያለ ስለ ትሬዲንግ እውቀት እንትን ልሰጣችሁ ነውና በአጠቃላይ ግን እኔ ትሬዲንግ ከጀመርኩኝ ጀምሮ ኪሳራ ላይ ነኝ። በነገራችሁ ማልዋሻችሁ ነገር ማለት ነው ኪሳራ ላይ ነኝ።
ትሬዲንግ ከጀመርኩኝ እንዳልኳችሁ 2 ዓመት ሪል ከገባሁበት ነው። ያው ስለ ትሬዲንግ ከሰማው 3 ዓመት ይሆነኛል። ግን በትሬዲንግ ውስጥ ከገባሁ ገንዘብ ማስገባት ምናምን ከጀመርኩ ጀምሮ በአጠቃላይ ሳስበው ኪሳራዬ ይበልጣል የኔ ማለት ነው። ሎሴ ይበልጣል። እና ይሄ ማለት ቶታሊ ሎስ ሳይሆን አንዳንዴ ፕሮፊት ታረጋለህ። $100 ልታገኝ ትችላለህ። $50 ተደምሮ ከዛ አካውንቴ ፈንድቶ ሌላ ብር ታስገባለህ። እንደዚህ ተብሎ በአጠቃላይ ግን ስደምረው ሎስ ላይ ነኝ። አሁን ራሱ አካውንቴ እንትን የሆነበት ደረጃ ነው ያለው ማለት ነው። አሁን አሳየኝ ራሱ ብትሉኝ ማለት ነው ምንድነው እሱ አካውንቴን ባሳያችሁ ሎስ ላይ ነኝ። whatever ለማንኛውም ጋይስ ምንድነው እሱ ትሬዲንግ ላይ ብዙ ጊዜ ዲሲፕሊን ይባላል። ብዙ ጊዜ ዲሲፕሊን ትሬደሮች ከሰማችኋቸው በጣም ዲሲፕሊን ይፈልጋል። እና ትሬዲንግ እስካም ነው ምናምን የሚባለውን ነገር እስካምነቱ ምን ላይ መሰላችሁ? እስካምነቱ ለምሳሌ ሰዎች ቻሌንጅ እያሉ ወደ ግሩፕ እንዲያስገቧችሁ ምናምን እዛ ኤሪያ ላይ ነው እስካም ነገር የሚኖረው ማለት ነው እንጂ ትሬዲንጉ ራሱ ሲስተሙ ይሄ የምታዩት ቻርት ምናምን ይሄ ያለው ነገር በአጠቃላይ እስካም አይደለም። ይሄ የዓለም ላይ ያለ እንትን ነው። የዓለም ላይ ያለ ትልቅ ቢሊዮን ዶላር በዓለም ላይ የሚያንቀሳቀስ በየቀኑ ወደ 17 ቢሊዮን ዶላር ነው የሚባለው። አይናርሹበት እንደዛ ነው። ግን እንትኑ ያለ ነው። ቢዝነሱ ስራው ያለ ነው። ባንኮች የሚሰሩት ነገር ነው። ትላልቅ ፋይናንስ እንትኖች የሚሰሩት በአሜሪካ በል ዩኬ፣ ኢሮፕ፣ ጃፓን እንዳለ በቃ ባንኮች የሚሰሩት ስራ ነው። ይሄ ነገር ከዛ በኋላ ነው ወደ ሰዎች ይመጣና ሰዎች ናቸው። ከዛኛ እያንዳንዱ ደግሞ ብሮከሮችን በመጠቀም እዛ ትሬድ ላይ የራስን ፓርቲሲፔት አድርገህ የተወሰነ ፕሮፊት ይዘህ ለመውጣት ትሞክራለህ እንጂ ቢዝነሱ የሚንቀሳቀሰው ቢዝነስ የትየለሌ ነው ማለት ነው አለ ሰው። ከዛ አንተ ምንድነው የተወሰነ ዶላሮችን ታስገባና ትሞክራለህ። እዛ ፓርቲሲፔት አድርገሽ ከዛ እንትን ላይ የሆነ ነገር ዶላር እና የሆነ ወርቅ ምናምን ኤክስቼንጅ ፎሬክስ አድርገህ ምናምን ፔሮችን የተወሰነ ዶላሮችን በጨቅ አድርጎ ለመውጣት የሚደረግ ጥረት ነው ማለት ነው ፎሬክስ ማለት ነው እንጂ ግን እስካም የሚሆነው ምንድነው እንዳልኳችሁ ሰዎች ወደ ግሩፕ እንድትገቡ ቻሌንጅ እየተባለ ያው ቻሌንጅ ምናምን አይፒ ቼንጅ ምናምን ሲባል እነዚህ ሰዎቹ ያንን የሚያስደርጓችሁ ከብሮከሮች ጋር ኮሚኒኬት በማድረግ ጥቅም ያገኛሉ። ያ እዛ አካባቢ ላይ ነው እንትን የሚኖረው እንጂ እንዳልኳችሁ ይሄ ትሬድ ያለና የነበረ ነው። ይሄ ቻርት ድሮም የነበረ እኛ ሳንወለድ የነበረ ስቶሪ ነው። ባንኮች የሚሰሩት የፋይናንስ ሂደት ነው ፎሬክስ ማለት በቃ በአጠቃላይ ሶ ይሄን ያለው ነገር ከዛ በኋላ ደግሞ ልላችሁ በፈልገው ነገር በጣም ፎሬክስ በነገራችሁ ላይ ምን ይፈልጋል መሰላችሁ? ካፒታል ይፈልጋል፣ ጊዜ ይፈልጋል። ከዛ በኋላ ደግሞ ውስጣችሁን ሊያቆስላችሁ ይችላል። ከዛ በኋላ እነዚህን ሁሉ ስቴፖች አልፋችሁ ጠንካራ ከሆናችሁ እና ስኪል ከያዛችሁ ግን በሆነ በማታውቁት ሞመንት ውስጥ ድንገት ላይፋችሁን በአጭር ነገር ውስጥ ሊቀይረው ይችላል። ምናልባት ይሄን ለማድረግ 2-3 ዓመት ሊፈጅባችሁ ይችላል። ገንዘብ እያጣችሁ ጊዜያችሁን አባክናችሁ ሞራላችሁን እንትናችሁን በተለይ ማለት ነው ገንዘብ ስትበሉ የሚፈጠርባችሁ ስሜት በቃ ምክንያቱም አንደኛ ትንሽ ብር አይደለም። በእኛ በኢትዮጵያውያን ስታንዳርድ $100 ዲፖዚት ብታደርጉ ወደ 18000 ብር ነው 17-16000 ብር እንደዚህ ጀምሮ ነው $100። ትናንሽ አካውንቶች ደግሞ አስቸጋሪ ናቸው። ላይክ እንደ $100 ምናምን አድርገህ ዲፖዚት አድርገህ ለመስራት በጣም አስቸጋሪ ነው። ኦፍ ኮርስ አንዳንድ ሰዎች $100 ተነስተው $1000 ምናምን ያደጉዋሉ። በጣም ግን ጥቂት ልንላቸው እንችላለን። አካውንት እንትን ፋይናንስ ገንዘብ ይፈልጋል። አትሊስት ኢቭን $100 ብትበሉ ሌላ $100 የመቆጠር $200 ብታረጉት ደግሞ የተሻለ $300 አቅም ካላችሁ ከ1000 ብትጀምሩት ነው። ግን ምንድነው አሁን ለምሳሌ አንዳንድ ሰዎች $100 ደሞዙ $100 ነው ልንል እንችላለን። በ10 ሺህ ብር 20 ሺህ ብር ከሆነ ደሞዙ ወር የሰራባትን ብር ዲፖዚት አደረገና ምናምን ከዛ በኋላ ላይፉን የሚበላውን የሚጠጣውን እንደዚህ አይነት ሰዎች ትሬድ ውስጥ በተአምር እግራችሁን ዝው እንዳታደርጉ። ህይወታችሁ ነው የሚመሰቃቀለው ጋይስ። ስለዚህ
ትሬዲንግ ልትሰሩ የምትችሉት እጃችሁ ላይ ትርፍ ብር ካለ ነው። እዛ የምታስገቡት ብር ሌላ ብርም ሊሰራ ይችላል፣ ራሱን ብር ሊሄድ ይችላል ነው። ስለዚህ ብዙ ጊዜ ትሬድ ላይ ሰዎች በቃ ተስፋን በማድረግ ብቻ ህይወታቸውን ሊያመሰቃቀል የሚችል ገንዘብ አስገብተው ሎስ ሲያደርጉት ከዛ በኋላ ችግር ውስጥ ይወድቃሉ። ይሄንን ማድረግ ማለት በጣም ሲጀመር እንደዚህ አይነት ብር ከሆነ አታተርፉበትም። ቢኮዝ ትጨነቃላችሁ። ትሬዱን በስነ ስርዓት ኢቭን ዩ ሃቭ ስኪል ነው ማለት እውቀቱ ራሱ ቢኖራችሁ ማለት ነው ያ ብር ድንገት ቢሄድ ህይወታችሁ ላይ የሚያመጣው ነገር ስላለ ማድረግ የነበረባችሁን ነገር እያወቃችሁት አታደርጉትም። ስግብግብ ያደርጋችኋል፣ ትፈራላችሁ። በቃና እንደዚህ አይነት ብር ከሆነ ኢቭን ካናት በቃ ፕሮፊት ልታገኙ አትችሉም ነው የምላችሁ። ትሬደር ምን ውስጥ መግባት ያለባችሁ ሰዎች ኤክስትራ ትርፍ ብር ያላችሁ ያንን የምታስቀምጡትን ብር ከ50 በታች ነው 40 30% 50 ሳይሆን አይደለም ጋይስ ከ50% በታች ነው የማትረፉ ነገር whatever። ከዛ ግን እንዳልኳችሁ ካተረፋችሁ ለምሳሌ 2-3 ዓመት ሊፈጅባችሁ ይችላል ስኪልና ለማግኘት ኤክስፒሪየንስ ለማግኘት ዲሲፕሊን ለማዳበር ምናምን። ከዛ ግን በወር ውስጥ ሊሆን ይችላል ህይወታችሁን ሊያነሳው ይችላል። ትሬዲንግ ኢዝ ላይክ እንደዚህ ነውና ለማንኛውም ግን እንደነገርኳችሁ በጣም ሪስክ የሚሆን ብር ያላችሁ ሰዎች ወደ ትሬዲንግ ዓለም እንዳትገቡ ነው የምመክራችሁ። በጣም አስቸጋሪ ነው። እኔ እንዳልኳችሁ ሎስ ላይ ነኝ። ስቲል አሁን ድረስ ሎስ እየሆንኩ ነው። ግን አትሊስት እኔ ምን ልላችሁ ፈልጋለሁ እነዚህ እያጣኋቸው ያለዋቸው ብሮች ህይወቴን ሊያመሰቃቅሉት ስላልቻሉ ነው። $1500 በላይ አሁን በትሬዲንግ ሎስ ላይ ነኝ እውነት ለመናገር ማለት ነው። $1500 በላይ ሎስ ሆኛለሁ እኔ እስካሁን ነው ማለት። ግን በዚህ ሎስ ውስጥ እየተማርኩት ያለሁት ነገር አለ እውነት ለመናገር አንደኛ ስኪል ነው እውቀቱን ጊዜ ይፈጃል። ኤክስፒሪየንስ ነው ትሬኒንግ በነገራችሁ ላይ እና አይ ነው እኔ አሁን ስጀምር የነበረኝ ስኪል አውቀዋለሁ ታውቃላችሁ። የነበረኝ ነገር ኢቭን የቻርቱን አነባበብ የምናምን ስትራቴጂ ምናምን የሚባሉትን ነገሮች ከነበረኝ ከመጀመሪያው አሁን እየተሻልኩ እያወቅኩ ነውና እንደዛ ነው እና ስኪል እያገኘሁ ነው። ተስፋ አለኝ ነው አሁን አካውንቴ ብሎው ሆኗል። ምናልባት ትሬዲንግ በነገራችሁ ከገባችሁበት ደግሞ መጥፎነቱ እያከሰራችሁ ከውስጣችሁ እንትን አይሞትም፣ ተስፋ አይሞትም ከውስጣችሁ። የሆነ ቀን ያልፍልኛል ነው በቃ የሆነ ቀን ያልፍልኛል ብላችሁ ታስባላችሁ፣ ዲፖዚት ታደርጋላችሁ። ከባድ ስፕሪት ነው በነገራችሁ ላይ እና ጋይስ እንምላችሁ ያ ነው እና ስኪል እያገኘሁ ነው አትሊስት ነው። ግን እና ደግሞ እንዳልኳችሁ ያ ብሮች ያጣኋቸው ያለዎቹ ብሮች አንድ ጊዜ አይደሉም በወቅቱ ነውና $1500 አንዴ አስገብቼው አንዴ ብሎ ሆኜ ቢሆን ኖሮ ኦ ማይ ጋድ ለኔም አስቸጋሪ ነው። ግን እኔ አሁን $150 $100 ምናምን እያረኩኝ በጊዜዎቹ ሂደት ውስጥ ነው እየተከሰርኩ ያለሁት። እነዛ ብሮች ደግሞ አንዳንዴ ከሶሻል ሚዲያ የማገኛቸው ከፌስቡክ ፔጆች ምናምን የማገኛቸው ዶላሮች አሉ ህይወቴን ሊያመሰቃቅሉብኝ ያልቻሉት ለዛም ነው ጋይስ። እና እንደዚህ በነገራችሁ ላይ ፌስቡክ ፔጅ ምናምን ገንዘብ እንደሚሰራ እዚህ ዩቲዩብ ቻናል ላይ ብዙ ጊዜ ተናግሬያለሁ። አሁንም ቢሆን ኢንተረስት ያላችሁ ሰዎች በኮሜንት በምንድነው ዲፕ ሜሴጅ አስቀምጡ፣ ኮሜንት ቢሆን አስቀምጡልኝ። ፌስቡክ ፔጆች በጣም ገንዘብ ይሰራሉ። እኔ እንደውም በደንብ አልሰራበትም እውነት ለመናገር። ሰዎች ፌስቡክን እንደ መጀናጀኛ ነው የሚጠቀሙት። በጣም ብዙ ገንዘብ ነው የሚሰራው። ስለዚህ እኔ አሁን ላይክ እዛ ላይ አሁን ዲፖዚት ማድረጋቸው ሳንቲሞችን ከዛ ነው እያገኘኋቸው ያለው። ስራም እየሰራው አይደለም። ምክንያቱም አሁን ዩናይትድ አረብ ኤምሬትስ ነበር እኔ በፊት የምሰራውና አሁን አጋጣሚ ሆኖ እኔ ኢትዮጵያ ከመጣሁ በኋላ ነው አሁን ያለው ችግር የተፈጠረው። የሚታወቁት ችግር ማለት ነው ጦርነቱ ምናምን አለ አይደለ? ስለዚህ በዛ ምክንያት ተመልሼ አልሄድኩም። ስራም እየሰራው አይደለም ለማለት ፈልጌ ነው። ግን እንደዛም ሆኖ ኢቭን እነዚህ ብሮች እስካሁን ህይወቴን እያመሰቃቀሉት አይደለም። ወደ ኪስ የሚገቡትን ሳንቲሞች ነው አክቹአሊ ያወጣቸው ያለው። ግን ለማግኘት ስትል አንዳንዴ ደግሞ የሆነ ነገር ትሆናለና ያ ነገር ነው ጋይስ። ስለዚህ ትሬዲንግ ያው ህብረተሰቡ አሁን በጣም ስለ ትሬዲንግ ከባድ የሆነ እንትን ውስጥ እየገባ ስለሆነ እኔ ያለኝን ነገር ሼር ላድርጋችሁ ነው። እንደዚህ ነው ሰው ወጣቱ በቃ ገንዘብ ከየትም እየመጡ ምናምን እንትን እያለ ነው። እኔ በነገራችሁ ላይ ይሁን ይገርመኛል አንዳንድ ወጣቶች ሳያቸው በጣም በቃ ያንግ የሚባሉ ዩኒቨርሲቲ ተማሪዎች ቲኔጀሮች 10 ምናምን ቤት አሉ ከየት ዶላሩን እንደሚያመጡት
ገርመኛል። ከፋሚሊ ማንዳን ጎበዝ ጄኔሬሽኑ ፈጣን ነውና እነሱም ናቸውና እንደዚህ ነው። ብቻ ዞሮ ዞሮ የነሱ ይሻላል ነው አትሊስት ከፋሚሊ ጋር ምናምን ናቸው። ግን ስፔሻሊ ህይወታችሁን ሊያመሰቃቅልባችሁ የሚችል ብር ዲፖዚት አድርጋችሁ ወደ ዜል እንዳትገቡ ጋይስ። እና ዞሮ ዞሮ እንዳልኳችሁ ስካም ነው ልንለው የምንችለው ቢዝነስ አይደለም። ያ ያለው ነገር ስካም ሊሆን የሚችለው እንደዚህ አንዳንድ ነገር የሚሆነው ወደ ግሩፕ ስትሄዱ አይዲ ቼንጅ ስታደርጉ ምናምን ነው። ለማንኛውም ውድ ቤተሰቦች ያለኝን ነገር ሼር ላድርግ ብዬ ነው ቪዲዮ አይ ቲንክ በዛም እስቲ ሀሳብ አስተያየት ስጡኝ። የትሬዲንግ ቻናል መክፈት ፈልጋለሁ፣ ግን መጀመሪያ ራሴ ፕሮፊታብል መሆን አለብኝ። ሌላ አንድ ቻናል አለኝ በነገራችሁ ላይ ዩቲዩብ ቻናል ትንሽ ሰብስክራይበር ያለው ግን መስራት እፈልጋለሁ። ስለ ትሬዲንግ ሰዎችን ሀሳብ ማስጠት እፈልጋለሁ፣ ግን መጀመሪያ ፕሮፊታብል መሆን አለብኝ። እኔ ፕሮፊታብል ካልሆንኩኝ እንደዚህ ነገሮችን ልሰራ አልችልም። ለሰዎች ግን ስለ ፌስቡክ ፔጆች ምናምን አሁን የገንዘብ እንዳልኳችሁ ስለምሰራ እዛ ላይ መናገር እችላለሁ። ኦልሬዲ ረጅም ጊዜ ኤክስፔሪየንስ አለኝ። ገንዘብ እንዴት ፌስቡክ ላይ በቀላሉ ልትሰሩ እንደምትችሉ ላስተምራችሁ ላስረዳችሁ የምችለው እዛ ላይ ነው። ትሬዲንግ ግን ገና እኔ ራሱ ኪሳራ ላይ ስለሆንኩኝ ልሰራው አልችልም ለማለት ነው። ለማንኛውም ጋይስ እንደዚህ አይነት ሀሳብ እንዴት አያችሁት? ለማስተላለፍ የፈለኩትን ቪዲዮ እንዴት አያችሁት? ከተመቻችሁ ላይክ ብትሉኝ፣ እንዳልኳችሁ ዩቲዩብ ቻናል የቆየ ቻናል ነው። እስቲ ሰፖርት አድርጉት፣ በምትችሉት መንገድ ሼር አድርጉት። ኮፒ ሊንክ ቲክቶክ ላይ ነው። ሰብስክራይብ አድርጉ ጋይስ፣ ሰብስክራይብ አድርጉ እና ሀሳባችሁን ቪዲዮ እንዴት አያችሁት በኮሜንት ንገሩኝ። እንዳልኳችሁ አንዳንድ ታዋሩኝ የምትፈልጉም ነገር ካለ ኮሜንት አድርጉልኝ። እስቲ ቀጣይ ላይ ደግሞ በፕሮፊት እንመልሳለሁ ብዬ ተስፋ አደርጋለሁ። ይመቻችሁ። ባይ ባይ።